አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለ ስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ሄደ ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ الشخير የሚባል ትልቅ ሳልሶ አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ ይወደው እስኪ ረጋ በላ ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እሳቸውም ገብቷቸዋል አዎ አቃለሁ መነሻ የሚያስጠላ ፍትወትና አሉ መጨረሻ የሚገማ ጀናዛና አሉ በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞርና አሉ ግልጽ ነው ማን ነህ እናንተ እስኪ መነሻህን ንገረኝ ሚመንይኒው ምናን ከዛ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዞር ድንግጥ አለ አረማመዱን አስተካከለ አንተ ራስህን ማን ነኝ እኔ ከሰው ላይ ምቆረው በቀለም በምን ማን ነህ እናንተ ለዛ ነው አላህ ቁርአን ላይ ولا تمشي في الارض مرحا ይላል መሬት ላይ ተኮፍሰህ አትራመድ انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው ولن تبلغ الجبال طولا አለም ቆመና ተራራ ጋር ይስተካከል ምንድነው የምትነፋው መሬት ልትሰነጥቅ ነው ወይስ ኪሊማንጃሮ ጋር ልትወዳደር ولا تمشي في الارض مرحا አረ ረጋ ብለህ አሁን እሱ ጋር አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ሁለተኛ እንደ ሰው ዲን እንኳን ቢኖር ፍጻሜን አታውቅም በእስልምናችን ደግሞ ሱኡል ኻቲማ ምን ነው አለ ያፈጻጸም መክፋት አማሟታ አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጠው እልዘናው ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቀ እኔ አንድ ልጆች አቃለ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ ተከራከርናቸው ምን አልናቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተው ሶላቱንም ትተው ጫት እየቃሙ አገኘዋቸው ያንዲ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ አንዳንዴ እንደ ሰው እንዳትኮራ በዲንህ